መዝሙረ ዳዊት ምዕራፍ 3 አቤቱ የሚያስጨንቁኝ ምንኛ በዙ፣ በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። አንተ ግን አቤቱ መጠጊያዬ ነህ፣ ክብሬንና ራሴንም ከፍ ከፍ የምታደርግ አንተ ነህ። በቃሌ ወደ እግዚአብሔር እጮሃለሁ፣ ከተቀደሰው ተራራ ይሰማኛል። እኔ ተኛው አንቀላፋውም፣ እግዚአብሔር ደግፎኛልና ነቃው። ከሚከቡኝ ከአእላፍ ሕዝብ አልፈራም። ተነስ አቤቱ አምላኬ ሆይ አድነኝ። አንተ የጠላቶቼን መንጋጋ መትተሃልና የክፉዎችንም ጥርስ ሰብረሃልና። ማዳን የእግዚአብሔር ነው፣ በረከትህ በሕዝብህ ላይ ነው። መዝሙረ ዳዊት ምዕራፍ 4 የጽድቄ አምላክ በጠራሁት ጊዜ መለሰልኝ፣ በጭንቀቴም አሳፋህልኝ። ማረኝ፣ ጸሎቴንም ሰማ። እናንተ የሰው ልጆች እስከ መች ድረስ ልባችሁን ታከብዳላችሁ? እግዚአብሔር በጽድቁ እንደተገለጠ እወቁ። እግዚአብሔር ወደ እርሱ በጠራሁት ጊዜ ይሰማኛል። ተቆጡ፣ ነገር ግን ኃጢአትን አታድርጉ። በመኝታችሁ ሳላችሁ በልባችሁ የምታስቡት ይታወቃችሁ። የጽድቁ መስዋዕት ሰው በእግዚአብሔርም ታመኑ። በጎን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህ ብርሃን በላያቸው ታወቀ። በልቤ ደስታን ጨምረህ ከስንዴ ፍሬና ከወይን ከዘይት ይልቅ አንተ ብዛ። በሰላም እተኛለሁ አንቀላፋሁም፣ አቤቱ አንተ ብቻህን በእምነትህ አሳድረኸኛልና።